G+1 duplex apartment. ይሄ የምናየው መጀመሪያ ላይ ያለው ሜን ጌቱ ወይም ደግሞ የዱፕሌክሳችን መግቢያ በራችን ነው። ቀጥታ የምናገኘው ደግሞ ኮሪደራችንን ይሆናል ማለት ነው። ስቴራችንን እና ሊቪንግ ሩማችንን ከማግኘታችን በፊት ኮሪደር እናገኛለን። በስተግራ በኩል የምናገኘው የመጀመሪያው ክፍል ኪችናችንን የምናገኘው ማለት ነው። የምናየው ሰፊ የሆነ ኪችን እናገኛለን። ከዛ በኋላ ከኪችኑ እንደወጣን ደግሞ ከኪችኑ ቀጥሎ ሜድስ ሩም እናገኛለን ወይም ደግሞ የሰራተኛ ክፍል የምንለውን እናገኛለን ማለት ነው። ቀጥታ ከሱ እንደወጣን የምናገኘው የምትመለከቱትን ሰፊ የሆነ ሊቪንግ ሩም እናገኛለን። እንዲሁም ደግሞ ሲሊንጉ ከምድር እስከ ስላቡ ድረስ ረጅም ስታንዳርዱን የጠበቀ ነው ማለት ነው። ከዛ የምናገኘው ስላይድ ዊንዶ የምንለው ካደረግን በኋላ ኮሪደር ነው የምናገኘው ማለት ነው። ኮሪደራችንን እናገኛለን። እንደምታዩት በቂ የሆነ ብርሃን እናገኛለን። እንደምታዩት ይሄኛው ሲሊንግ ከላይኛው ጀምሮ እስከ ታች ድረስ ስታንዳርዱን የጠበቀ 6 ሜትር የሚሆን ርዝመት ያለው ይሆናል ማለት ነው። ስለዚህ ስቴራችንን ጨረስን። በስተግራ በኩል የምናገኘው ምን ይሆናል? ሻወር እና እጅ መታጠቢያ ይሆናል ማለት ነው። ከዛ በኋላ ይሄ የምታዩት ሰፊ የሆነ ኮሪደር እናገኛለን። ፊት ለፊት ላይ የምናገኘው አንድ መኝታ ቤት እናገኛለን ማለት ነው። ቤድሩም እናገኛለን። እዚህ ጋር እንደምታዩት ሰፊ የሆነ ቤድሩም እናገኛለን። እሱን ልክ እንደጨረስን ፋሚሊ ሩም ከስር ሊቪንግ ሩም እንዳለ እናውቃለን። ከላይ ደግሞ አንድ ፋሚሊ ሩም እናገኛለን ማለት ነው። ከሱ ፊት ለፊት ላይ የምታዩት ጎን ለጎን የምታዩቸው ሩሞች ደግሞ ይሄኛው ማስተር ቤድሩም፣ ይሄኛው ደግሞ ሌላኛው ቤድሩም ይሆናል። ማስተሩን ስናየው ሰፊ ነው እንደምታዩት፣ በቂ የሆነ የፀሐይ ብርሃንም ማግኘት ይችላል ማለት ነው። ከሱ ጋር ተያይዞ ደግሞ የራሱ የሆነ ማስተር ባዝ ይኖረዋል ማለት ነው። ቀጣይ ደግሞ የምናገኘው ደግሞ እንደምታዩት እሱ በቂ የሆነ ብርሃን ያገኛል መኝታ ቤታችን ይሆናል ማለት ነው። በዚህ በኩል ፋሚሊ ሩሙም በቂ የሆነ ብርሃን ያገኛል። በዚህኛው በኩልም ደግሞ በቂ የሆነ ብርሃን በዚህም እናገኛለን። በዚህ በኩልም